ይስጥልኝ እንዴት ከርማችኋል? እግዚአብሔር ሰዎች እግዚአብሔር የተመሰገነ ይሁን። ያለምሸት ነኝ። እግዚአብሔር ይባረክ። ዛሬም እንግዲህ የእግዚአብሔርን ሐሳብ ይዤ ወደ እናንተ መጥቻለሁ። ክብር ሁሉ ለጌታ ለአምላካችን ይሁን። እድል የሰጠን እግዚአብሔር እድሜ ይጨመረልን። ዛሬም ደግሞ በቃሉ ውስጥ ያለውን ሐሳብ ከእናንተ ጋር ለመከፋፈል እድሜን የጨመረ እድልን የሰጠ ጌታ የተባረከ ይሁን። ባለፉት ቪዲዮዎች ላይም ሐሳብ የሰጣችሁ ሰዎች እግዚአብሔር ይባርካችሁ። ስልክ የደወላችሁልኝ እግዚአብሔር የተባረከ ይሁን። ሼር ያደረጋችሁ ላይክ ያደረጋችሁ ሰዎች ሰብስክራይብ ማድረጋችኋል። እግዚአብሔር ይባርካችሁ። ከሀገር ውጭም አይቻለሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ከሀገር ውጭም ስልክ ደውላችሁልኛል። በእውነት እግዚአብሔር ይባርካችሁ። የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ ዛሬ የእግዚአብሔርን ሐሳብ ይዤ የመጣሁት የእግዚአብሔር ሐሳብ በመከራ ውስጥ ፍሬ ማፍራት በሚል ነው። በመከራ ውስጥ ፍሬያማ መሆን። በመከራ ውስጥ ፍሬያማ መሆን። እንግዲህ ያው ዝም ብለን እንደው መከራን ዝም ብለን ብናይ ይሄ ብንመለከት ውድቀት፣ ኪሳራን፣ ጉስቁልናን ብሎም ደግሞ ሞትንና አለመከናወንን የሚያስከትል ጉዳት እንደሆነ ሁላችንም እንረዳለን። መከራ ይዞት የሚመጣው ብዙ ነገር ስላለ መከራ በህይወታችን ውስጥ ሲመጣ ብዙ ይዞት የሚመጣው ብዙ ነገር ውድቀትን ይዞ ይመጣል፣ ኪሳራን ይዞ ይመጣል፣ ጉስቁልናን ይዞ ይመጣል፣ እስከ ሞት ድረስ የሚያመጣ ስብራት ያለው ነገር ነው ማለት ነው። መከራ የሚወደድ አይደለምና ማንም ሰው መከራን ውደድ ተብሎ አይሰበክም። ክብር ለጌታ ይሁን። መከራ በጣም ጠቃሚ ነው ተብሎ አይነገርም። ለአስተምሮት የሚበቃ የሚሆን ነገር አይደለም መከራ ራሱ ስንመለከተው። ነገር ግን መከራ በመጽሐፍ ቅዱስ ውስጥ ስንመለከተው ደግሞ ሌላ ትርጉም አለው። ያ ማለት ወደ ሌላ ምዕራፍ መሻገሪያ፣ ተመልከቱት፣ ወደ ከፍታ መውጫ ምንድን ነው የሚባለው? ይሄ መሰላል፣ መሻገሪያ፣ እድል ማግኛ እንደሆነ ደግሞ መጽሐፍ ቅዱስ ይናገራል። በጣም ሁለት የተቃረኑ ነገሮች ይመስላሉ። ከመከራ ምንም ጥሩ ነገር እንደሌለ አስረግጠን የምናውቅ እኛው ደግሞ መጽሐፍ ቅዱሳችን ደግሞ የሚለን ምንድን ነው? መከራ ልጥም መጥፊያ ብቻ አይደለም፣ መሸጋገሪያም እንደሆነ እድልም እንደሆነ መከራ ከፍታ እንደሆነ የእግዚአብሔር ቃል ደግሞ ይሄንን ይናገራል። ክብር ለጌታ ለአምላካችን ይሁን። ይሄ ትምህርት ለአንዳንድ ሰዎች አሁን በተለይ በጣም በጣም አደገኛ በሆነ ጥያቄና አለመመቸቱ ስብራቱ ላለን ለአንዳንድ ሰዎች በጣም ግራ ሊያጋባ ይችላል። መቼም ደግሞ የነገሮች ሁሉ ጀማሪና ፈጻሚ እግዚአብሔር ስለሆነ የፍጥረት ሁሉ አምላክ ደግሞ እግዚአብሔር ስለሆነ ከእግዚአብሔር ቃፍ የወጣው የእግዚአብሔር ቃል ደግሞ የሚነግረን እግዚአብሔር መከራን ለበጎ ይጠቀምበታል ይላል። እግዚአብሔር በመከራ ውስጥ ሲያሳልፈን አውትከሙ ወይም ውጤቱ ፍሬ ማፍራት ሊያደርገው ይችላል እግዚአብሔር። ወይም ደግሞ እኛ አሁን ካለንበት ትክክል ካልሆነ ጎዳናችን ላይ እግዚአብሔር እኛን የሚመልስበት መንገድ ሊሆን ይችላል። ዞሮ ከመከራ በኋላ የተሻለ ብርሃን እንደሚሆን መጽሐፍ ቅዱስ ደግሞ ይናገራል። ይህንን ዲና አናደርገውም። ይህንን ልንክደው የማንችለው እውነት ስለሆነ ማለት ነው። በመጽሐፍ ቅዱሳችን የሚገርማቸው በዘጸአት መጽሐፍ ላይ በዘጸአት ምዕራፍ 1 ቁጥር 12 ላይ እንደዚህ የሚል የእግዚአብሔር ቃል አለ። ላንብብላችሁ። እንደዚህ የሚል የእግዚአብሔር ቃል አለ። ቁጥር 12 ላይ እንደዚህ ይላል። እንግዲህ ከቁጥር 8 ጀምሬ ባነበው እንደዚህ ይላል። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳ ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አለ ይላል። ቁጥራቸው ስለበዛ አቅማቸው ስለጨመረ ነገ ከጠላቶቻችን ጋር ህብረት ያደርጉብናልና አሁን እናስጨንቃቸው ብሎ አለ ይላል። በብርቱ ስራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው ይላል። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን ይላል 12 ላይ እንዳስጨነቋቸው መጠን እንዲሁ በዙ ይላል፣ እጅግም ጸኑ ይላል እግዚአብሔር ቃል። ባስጨነቋቸው መጠን ግን ምን አደረጉ ይላል? በዙ ነው የሚለው። ፍሬያማ ሆኑ። በጣም የሚታይ ነገር በእስራኤል መካከል ታየ ይላል። ይሄ በጣም የሚገርም ነገር ነው ወገኖቼ ሆይ።
እንግዲህ ዋናው የማስጨነቁ ዓላማ ዋናው እንዳይበዙ ነበር፣ ብዙ ፍሬያማ እንዳይሆኑ ነበር። ነገር ግን እነሱ መከራ በጨመሩባቸው ቁጥር ግን እስራኤል ግን ቁጥሩ እየጨመረ ሄደ፣ እየጸናም ሄደ ይላል። የመጣው መከራ የእስራኤል ልጆች ላይ የመጣው መከራ ዮሴፍን የማያውቅ አዲስ ፈርዖን በመጣ ጊዜ ያመጣባቸው ጫናና መከራ የእስራኤልን ልጆች አላፍረከረካቸውም። የእስራኤልን ልጆች ስፍራ አላስለቀቃቸውም። የእስራኤልን ልጆች አልበታተናቸውም። ይልቁኑ ጸኑ ይላል። ክብር ለጌታ ይሁን። ወገኖቼ ይሄ በጣም ትልቅ እኮ አስገራሚ ነገር ነው። ብዙ ጊዜ እኮ ችግር ሲመጣብን መከራ ሲመጣብን እኮ እንናወጣለን። ከመናወጣችንም የተነሳ እኮ ተፍረክርከን ስፍራ ሁሉ እንለቃለን፣ ቦታ እንለቃለን። ከእግዚአብሔር ያልሆኑ የተለያዩ ሮንግ የሆኑ ትክክል ያልሆኑ ነገሮችን ሁሉ እኮ እናደርጋለን። ከመከራው ብዛት የተነሳ በመከራ ውስጥ ተስፋ ስለሌለ ማለት ነው። መከራ ተስፋ የለውም እኮ ውስጡ ምን ተስፋ ይዞ ይመጣል? ተስፋ የለውም፣ ምንም ሆፕ የለውም እኮ መከራ። ተስፋ አስቆራጭ ነገር ስለሆነ ነገን እንዳናይ ጨለማ ስለሚያደርግብን ምንም በምናየው ነገር እንኳን ተጽናንተን እንዳንኖር ሁሉን ነገር ነው የሚያጨልመው መከራ ሲመጣ። መከራ ተስፋ የለውም ወገኖች ሆይ፣ ምንም ተስፋ ለኛ የተሻለ ነገር ይዞልን ስለማይመጣ በጣም ይገርመኛል ይሄ ክፍል ዘጸአት ምዕራፍ 1 ቁጥር 12 በጣም ገራሚ ነው። ባስጨነቋቸው መጠን ይላል በዙ ይላል፣ ጸኑም ይላል። እንዴት ይጸናል በመከራ ወገኖች ሆይ? በጣም ከባድ ነው። መጽሐፍ ቅዱስ ግን እንደዚህ ነው የሚለው፣ ጸኑ ይላል፣ በረቱ ይላል፣ ቀጠሉ ይላል። ከዛ በኋላም የሚገርማችሁ ከ12 ላይ እሱን ይልና ከዛም በኋላ እጅግም ጸኑ ይላል። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው ይላል። በጽኑ ስራ በጭቃና በጡብም በእርሻም ስራ ሁሉ በመከራም ደግሞ ደገመና በመከራ በሚያሰሯቸው ስር ሁሉ ህይወታቸውን ያስመሯቸው ነበር ይላል። ዛሬ ወገኖች ሆይ አንድ ትልቅ መልእክት አለኝ። የሆነ መከራ ውስጥ ላለን ሰዎች፣ የሆነ ልወጣው አልችልም ይሄን ነገር ምንል ሰዎች ካለን ወገኖች ሆይ እንደ እግዚአብሔር ቃል ነው ዛሬ ልነግራችሁ የመጣሁት። በዚህ ያለሁት አይዟችሁ ልላችሁ ነው የምፈልገው። በመከራ ውስጥ እግዚአብሔር ያጸናችኋል። ትልቁ ነገር በእግዚአብሔር ላይ ተደግፋችሁ ቁሙ፣ በአለቱ ላይ ቁሙ እንጂ የመጣው መከራ ይዞን አይሄድም። የመጣው መከራ ሊያጠፋን አይደለም። አይዞህ፣ ልትወድቅ ትችላለህ ግን ትነሳለህ። ልትዝል ትችላለህ ግን ትበረታለህ። ልትገፋ ትችላለህ ነገር ግን ትጸናለህ። የእግዚአብሔር ቃል ይህንን ስለሚል ማለት ነው። አስጨናቂዎችን አበዙባቸው ይላል። የስራው ጫና በዛ፣ መከራው ጨመረ ይላል። እስራኤል ግን ባስጨነቋቸው መጠን ይላል፣ ባስጨነቋቸው መጠን እየበዙ ሄዱ ይላል፣ እየጸኑ ሄዱ ይላል። ወገኔ ሆይ ስር ትሰዳለህ ልል ፈልጌ ነው ዛሬ። አይዞህ አትነቀልም። ከሆነ ነገር ልነቀል ነው። ይገርማችኋል፣ በቅርብ ጊዜ ነው፣ ባለፈው 2 ሳምንታት አንድ ስልክ ከውጭ ሀገር ተደወለልኝ። አንድ የእግዚአብሔር ሰው ደወለልኝና ነገረኝ። የሆነ መከራ ውስጥ ነው ያለው። 10 ቀን ነው የቀረኝ አለ። 10 ቀን ነው የቀረው አለኝ። ከስራዬ ላይ ልነቀል ነው፣ አልጸናም አለ። አንድ ጨነግፋለሁ አለኝ። አንድ ቦታ ላይ ገባለሁ አለ። ያለበት ሀገር ደግሞ በጣም ምርጥ የሆነች አውሮፓ ሀገር ነው። አልነግራችሁም። ምርጥ የሆነች አውሮፓ ሀገር ነው ያለው። በጣም ሀብታም የሆነች አውሮፓ ሀገር ነው ያለው። ትንሽ ሰርተህ በጣም ተጠቅመህ የምትኖርበት የምትበለጽግበት ሀገር። እኔ ግን አለ እሰራለሁ፣ ገባለሁ አለ፣ አገኛለሁ፣ እጨነግፋለሁ አለ፣ እነቀላለሁ አለ። ከዛ ቦታ አልጸናም አለኝ። በኢየሱስ ስም አሁን ጸልይልኝ አለኝ። ወገኖች ሆይ ከዛ ሰው ጋር በስልክ አብረን ጸለይን። እነቀላለሁ። 10 ቀን የቀረኝ አለ። እግዚአብሔር ግን ድምፅ አመጣ፣ ቃል አመጣ። በዚህ ቃል ነበር ስጸልይለት የነበረው። ዛሬም ለአንድ ሰው ይሄ መልእክት ይሆናል። ለአንድ ሰው ይሄ ለመጽናቱ መልእክት ይሆንለታል። ትጸናለህ፣ አትነቀልም። በኢየሱስ ስም ቀን ተነግሮኛል። ቤት ልቀቂ ተብያለሁኝ። በቃ 10 ቀን ቀረሽ ተብያለሁኝ። ትናንትም አንድ ሰው እንዲህ ብሎኛል። ቃል 3 ቀን 4 ቀን ተሰጠኝ አለችኝ። ለቀሽ ውጪ ቤቱን ተብያለሁ ያለችኝ ሴት አለች ትናንትና። ይሄ መልእክት ግን ዛሬ ለብዙዎቻችን የሚሰራ መልእክት ይሆናል። አትነቀልም ልልህ ነው ዛሬ በዚህ የተቀመጥኩት። እግዚአብሔር ያጸናሃል። መከራ አለ፣ ትጸናለህ። በቃ ልነቀል ነው፣ ምንም አልተዘጋጀሁም፣ ከዚህ ቦታ ከሄድኩ ተስፋ የለኝም የሚል ሰው ካለ ከስራ ሊሆን ይችላል፣ ከተለያየ ቢዝነስ ሊሆን ይችላል፣ ከእግዚአብሔር ቤት ከቸርችም እነቀላለሁ ብለህ የምትፈራ ሰው ካለ እውነቴን ነው የምላችሁ እግዚአብሔር ያጸናናል። እግዚአብሔር ትናንት እስራኤልን የረዳ ህዝቡን የረዳ ጌታ ዛሬም የኔ እናንተ አምላክና አባት ነው። ክብር ለጌታ ለአምላካችን ይሁን።
መጽሐፍ ቅዱስ እንደገና በአንደኛ ጴጥሮስ 4:12-14 ላይ እንዲህ የሚል እግዚአብሔር ቃል አለ። ዛሬ በመከራ ያላችሁ ሰዎች ይህንን ቴካዊያችሁን ውሰዱ ልላችሁ ነው። እግዚአብሔር እየተናገረው ድምፅ መጥቷል። ዛሬ እግዚአብሔር ዛሬ በመከራ ውስጥ ላላችሁ ሰዎች የምትጸኑበትን ቃል እያመጣ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንዲህ ይላል፣ ወዳጆች ሆይ ይላል፣ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይላል። እንደ እሳት ሊፈትናችሁ የመጣ መከራ ቢኖርም እንደ መከራው ድንቅ ነገር እንደመጣችሁባችሁ አትደነቁ። ቁጥር 13 ነገር ግን ይላል ክብሩ ሲገለጥ ይላል ደግሞ ሐሴት አድርጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ቁጥር 14 ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። ክብር ለጌታ ለአምላካችን ይሁን። ወገኖች ሆይ በጣም ዛሬ ሐሴት እንድናደርግ ነው የምነግራችሁ። ሐሴት የማደርግበትን ሐሳብ ነው የማካፈላችሁ። ብፁዓን ናችሁ ነው የሚለው። ይልቁኑ ስለ ስሙ ከተነቀፍን፣ ይልቁኑ ስለ ቅድስና እየተነቀፍክ ካለ፣ ስለ ጽድቅ ህይወት እየተነቀፍክ ካለ፣ ክርክር የመጣብህ በጽድቅ ኑሮ ከሆነ፣ ክስ የመጣብህ ስለ ጽድቅ ኑሮ ከሆነ፣ ስለ ቅድስና ህይወት ከሆነ አይዞህ፣ እግዚአብሔር ብፁዕ ያደርግሃል። እግዚአብሔር ወደ ብፁዕነት ሊቀይርህ ነው። ወደ ፍጹምነት ይቀይርሃል። የእግዚአብሔር ሐሳብ በመከራ ውስጥ ስናልፍ የእግዚአብሔር ፕሮግራምና ዓላማ መከራው እንዲጨርሰንና እንዲበላን ሳይሆን ሙሉአን ሊያደርገን ነው። ክብር ለጌታ ይሁን። ጉድለታችንን ሸፍኖ ጉድለታችንን አውጥቶ ሙሉአን እንድትሆኑ ይላል የእግዚአብሔር ቃል። ፍጹምነትን ለመስጠትና ሙሉ ሊያደርገን ነው። መከራው አይበላህም ልልህ ነው ወገኔ፣ በጌታ በኢየሱስም። ጭንቀቱ አሁን የደረሰብሽ የከበደህ እጅ አንተን አድቅቆ አይጨርስህም። እጅ ከብዶብሃል፣ ተገፍተሃል። ዋው በኢየሱስም። ዛሬ የእግዚአብሔር ቃል ግን ይሄ መከራ አይውጥህም ነው የሚለው። አትደቅም ወገኔ፣ ትጸናለህ፣ ትበረታለህ፣ ትበዛለህ፣ ፍሬያማ ትሆናለህ። ክብር ለጌታ ለአምላካችን ይሁን። ወገኖቼ ሆይ በእውነት ነው የምላችሁ፣ ይህ በዚህ የእግዚአብሔር ቃል መነሳትና መበርታት ይጠበቅብናል። ተስፋ የለኝም ላልንበት ነገራችን ስለ እግዚአብሔር ብለን ስለ ጽድቅ ብለን ማለት ያለ በደልህ ያለ መተላለፍህ ያለ ምንም ጥፋት ገብቷችኋል አይደል? እየተገፋችሁ ላላችሁ ሰዎች ዛሬ እግዚአብሔር ድምፅ አለው። አይዞህ፣ እግዚአብሔር ያጸናሃል። ዝም ብለህ ሳትፈልግ አትነቀልም። ሳትፈልግ ከዛ ቦታ አትነቀልም። ሳትፈልግ ያ ቢዝነስ አይመክንብህም። በፍጹም አይጨነግፍም። እግዚአብሔር መከራውን ወደ በጎ ይቀይረዋል። መከራውን ለሰላም ይቀይረዋል፣ ለመልካም ይቀይረዋል፣ ለፍሬያማነት ይቀይረዋል፣ ለብጽዕና ይቀይረዋል። እግዚአብሔር ክብር ለጌታ ለአምላካችን ይሁን። ቁጥር 12 ላይ እንደዚህ ይላል፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ሁሉ ይሰጣቸው ዘንድ የሕይወትን አክሊል ይቀበላል ይላል። ወገኖች ሆይ ስለ መከራ ስናስብ ከመከራ በኋላ ደግሞ ለጸና ሰው አክሊል እንዳለው አብራችሁ እንድታስቡ ዛሬ ልነግራችሁ ወዳለሁ። በመጣብህ መከራ መልስ ለመመለስ አትታገል ወገኔ ሆይ። መልስ ለመልስ ወርድ ፎር ወርድ አትመልስ። አላለም አይን ለአይን አይን ጆሮ ለጆሮ እጅ ለእጅ እንደሆነ እንደዛ እንዳታደርግ። መከራ በሚጫንብህ ጊዜ ወገኔ ሆይ ጸጥ በል። ዶንት ሪስፖንድ። መልስ ለመስጠት አትሯሯጥ። ጸጥ በል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር መልስህን ያፈጥንልሃል። በመከራ ውስጥ ደግሞ ደቀ እንደማትቀር ዛሬ አሹር አደርግሃለሁ። ምክንያቱም ከጸናህ በኋላ የሚሰጥህ እኮ የሕይወት አክሊል ነው። አያችሁ፣ ለጸኑ ሰዎች በመከራ ለጸኑ ሰዎች የተዘጋጀ የሕይወት አክሊል አለ። ዋት ኤ ፕሪቪሌጅ! ምን አይነት ትልቅ ባርኮት ነው! ያን አክሊል የምትቀበለው ከሰው አይደለም፣ ከአንድ ታዋቂ ሰው አይደለም፣ ከአንድ ታዋቂ ተቋም አይደለም፣ ከመንግስት አይደለም፣ ከድርጅት አይደለም፣ ከሰማይ አምላክ ከእግዚአብሔር ዘንድ የሕይወት አክሊል ትቀበላለህ። የሕይወት አክሊል ለጸኑ ሰዎች የተቀመጠ፣ መከራን ታግሰው ላለፉ ሰዎች የተቀመጠ፣ መከራውን አልፈው ለወጡ ሰዎች የተቀመጠ የሕይወት አክሊል እግዚአብሔር ራሱ ያዘጋጀዋል። እሱን ትቀበላለህ ወገኔ። በመከራ ጽናልህ ነው ዛሬ። መከራ ደስ አያሰኝም። ቅድም እንደተነጋገር ነው መከራ እንቅልፍ አያስተኛም። መከራ ከክብር ያጎላል። መከራ ማለት ተቀባይነት ያሳጣል። መከራ ተስፋ ያስቆርጣል። እስከ ሞት ድረስ ሰዎች ሱሳይድ ያደርጋሉ፣
ራሳቸውን ያጠፋሉ ከመከራው ብዛት የተነሳ። ዛሬ ግን የምስራች አለ። እግዚአብሔር በመከራ ለሚጸናው የህይወት አክሊል አዘጋጅቻለሁ ይላል። መከራው ያልፋል፣ አንተ ግን አታልፈም። አንተን መከራውን አሳልፎ በህይወት የሚያኖር የሚያጸና ለተለየ ክብር የሚያዘጋጅ እግዚአብሔር ስላለ ወገኔ ሆይ በዚህ ቃል ዛሬ እንድትጽናኑ ፈልጋለሁ። ያዕቆብ 1 ላይ ከ3-4 እንደዚህ ይላል፣ ወንድሞች ሆይ ይላል የእምነታችሁ መፈተን ይላል የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት ይላል። ወገኖች ሆይ ምን አይነት ትልቅ ነገር ነው! አያችሁ ከመከራ በኋላ ያለው ትርፍ ፍሬያማነት ብያልኩት ይሄንን ነው አርስቱ የዚህ የትምህርት መልእክቴን ተመልከቱ። ከመከራው በኋላ ትዕግስትን ታገኛላችሁ። ትዕግስት ደግሞ ወሳኝ የሆነ የመንፈስ ፍሬ ነው። የመንፈስ ፍሬ ነው። በትምህርት የማታገኙት፣ በስብከት ብዛት የማታገኙት፣ 3 ጊዜ እታገሳለሁ ብለህ የማታገኘው፣ የእጅ ቢጫንብህ የማታገኘው ነገር ግን በመከራ ብቻ አልፈህ የምታገኘው ነው። ዋው! ትዕግስት የመንፈስ ፍሬ ነው። ለታገሱት ደግሞ የተቀመጠ ህይወት አክሊል አለ። በመከራ ታግሶ ይላል። የኢየሱስ ባህሪ እኮ ነው። በመስቀል ላይ ታግሶ ይላል። አሁን በምታልፍበት በተለያየ መስቀል የሆነ መከራ ውስጥ የክርስቶስን ያንን የክርስቶስ መንፈስ ባንተ ውስጥ ስላለ ያ ኢየሱስን ከሙታን ያስነሳው መንፈስ በእኔና በእናንተ ውስጥ ስላለ ትልቅ ሪማይንደር ነው መንፈስ ቅዱስ። ያንን ትዕግስት ኢየሱስ የታገሰበትን ትዕግስት እሱን ተካፍለናል። በዚህ ትዕግስት ደግሞ በዚህ መከራ ውስጥ በምናልፍበት መከራ ውስጥ ደግሞ ያንን ትዕግስት እንድናፈራ ያደርገናል ይላል። ሙሉአን ያደርገናል ይላል። ያን የልጁን መልክ የኢየሱስ ማን ነው? የኢየሱስ መልክ ትዕግስት አንዱ መልኩ እኮ ነው። እሱን ወገኖች ዲስፕሌይ እናደርጋለን። እሱን በዚህ በጨለማው ዓለም ላይ መግለጥ እንችላለን። በከበዱብን ሰዎች ፊት እሱን መግለጥ እንችላለን። መኮነን እንችላለን። ወገኖች ሆይ የትዕግስት ብዛት የትዕግስታችን ብዛት ኢየሱስ ክርስቶስን ለሰዎች የምናሳውቅበት መንገዳችን ነው። ክብር ለጌታ ይሁን። እንዲህ ይላል፣ ይህንን አውቃችሁ ይላል ትዕግስት እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ይሄ እኮ በጣም በእውነት ለፍጥረታዊ ሰው በጣም ከባድ ነው። ለመንፈሳዊ ሰው ካልሆነ ከባድ እኮ ነው። ለፍጥረታዊ ሰው ነው። ለፍጥረታዊ ሰው ካልሆነ ይሄ በጣም ከባድ ነገር ይሆናል። ከባድ ነገር ይሆናል። አንድ ጊዜ እኮ ሐዋርያቶቹ ይሄን ነገር ሐዋርያቶቹ እኮ አንድ ጊዜ ይሄ ነገር ገጥሟቸዋል እኮ። ገረፏቸው፣ እንትና አረጓቸው። በዚህ ስም እንዳትሰብኩ ከተባሉ በኋላ እኮ ገርፈዋቸው ምን ብለዋቸው ካወጧቸው በኋላ ደስ አላቸው ይላል። እዛ እነሱም እየተደሰቱ ወጡ ይላል። ስለ ስሙ ስለተቀበሉት መከራ እየተደሰቱ እየፈነጠዙ ታዩ ይላል። እንዴት ሰው በመከራ ደስ ይለዋል ወገኖች ሆይ! ይሄ እውነት ዛሬ በጌታ በኢየሱስ ስም እንዲገባን ጸሎቴ ነው። ለእያንዳንዳችን ዕለት እንዲገባን ስለ እምነታችን ስለምንከፍለው ዋጋ፣ ስለ ቅድስና ስለምንከፍለው ዋጋ፣ እግዚአብሔርን ስለ መፍራታችን የምንከፍለው ዋጋ፣ ስለ ትህትናችን የምንከፍለው ዋጋ ወገኖች ሆይ የጌታ ስለመሆናችን የምንከፍለው ዋጋ፣ ለዚህ ዋጋ እግዚአብሔር ከመከራ በኋላ ያዘጋጀው የህይወት አክሊል አለ ወገኖች ሆይ። ከዚህ መከራ በኋላ ትዕግስትን እናፈራለን። ትዕግስት እንዳልኳችሁ ነው። በስብከት ብዛት የሚመጣ የምናፈራው ነገር አይደለም። እጅ በመጫን የምናፈራው አይደለም። ደግሜ እላችኋለሁ። ነገር ግን በመከራ ውስጥ በማለፍ የምናፈራው ትልቅ የመንፈስ ፍሬ ነው። ክብር ለጌታ ለአምላካችን ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ደግሞ እንደ ደስታ ቁጠሩት። ቁጥር 4 ላይ ትዕግስትም ይላል ምንም የሚጎድላችሁ ሳይኖር ፍጹማን እና ሙሉአን እንድትሆኑ ያደርጋችኋል ይላል። የታገሰ ሰው ወደ ሙሉነት ክብሩ ይገባል። ታጋሽ ሰው ወደ ሙሉነት ነው የሚገባው። እንደገናስ ምን ይሆናል? ወደ ፍጹምነት ይገባል ወገኖች ሆይ። ይሄ እኮ ሃየር ሌቭል የሆነ መንፈሳዊ በረከት ነው። ይሄ ፍጹምነት፣ ሙሉነት to the fullness ነው። ወደ ሙላት መምጣት ሃየር ሌቭል የሆነ ከፍ ያለ መንፈሳዊ ከፍተኛ ደረጃ ላይ ያለ መንፈሳዊ ባርኮት ነው። ይሄ ሙላት አይገርማችሁም? ፍጹምነት አይገርማችሁም? በትዕግስት ነው የሚገኘው። ትዕግስት ደግሞ ያለ መከራ ሊሆን አይችልም። በመከራ ውስጥ ነው ትዕግስት የሚመጣው። ትዕግስት ነው ያንን በረከት የሚሰጠን። መታገሳችን ሙሉነትንና ፍጹምነትን ይሰጠናል። what a privilege ወገኖች! ለዚህ ነው ሐዋርያቶች ስላወቁ ነው እኮ በመከራው ደስ አላቸው ይላል። በመገረፋቸው እየተደሰቱ ወጡ ይላል። ስለ ስሙ የተቀበሉትን መከራ ተገርፈዋል። ፊዚካል ነው የተገረፉት። ምናልባት እኔና እናንተ እሱ ላይሆን ይችላል።
እኔና እናንተ ስለ ጽድቅ ኑሯችን የምንወቀስበት የምንወገርበት መወገር ሊኖር ይችላል። ስለ እግዚአብሔር መፍራታችን፣ ስለ ዝም ስለማለታችን፣ ስለ ቅንነታችን፣ እግዚአብሔርን በንጽህና ስለማገልገላችን፣ እንደ ቃሉ ስለመኖራችን ግርፋቶች፣ ግፊቶች፣ ጫናዎች፣ መከራዎች እየተቀበልን ሊሆን ይችላል። ወገኔ ሆይ ግን ተስፋ አለን። ትዕግስትን ታፈራለህ። ትዕግስት ደግሞ ሙሉነትንና ፍጹምነትን ይሰጣል። እሱ ብቻ አይደለም፣ አልቲሜትሊ እግዚአብሔር የህይወትን አክሊል ይሰጠናል። ክብር ለጌታ ይሁን። ስለዚህ በመከራ ጽኑ ልል ነው ወገኖቼ ሆይ ዛሬ በመከራ እንጽና። በመከራ የጸናን እንድንሆን ባክ ቱ ባክ የምንመልስ እንዳንሆን፣ ባክ ቱ ባክ ለተነገረን ለስድብ ስድብ እንዳንመልስ፣ ለሚገፉን ሌላ ግፊትን እንዳናሳይ፣ ላስጨነቁን ሌላ አስጨናቂ ነገር ባለማድረግ፣ ባክ ቱ ባክ ባለማድረግ፣ ነገር ግን በእግዚአብሔር ፊት በቅንነትና በጸጥታ በመኖር በቅድስናና በጽድቅ በመኖር በመከራ ውስጥ ትዕግስትን እያፈራን ወደ ሙሉነትና ወደ ፍጹምነት ብሎም ደግሞ የህይወትን አክሊል ወደ ማግኘት እንድንገባ እግዚአብሔር ይፈልጋል። ወገኖች ሆይ ይህ ክፍል በጣም ጠንካራና በጣም ደስ የሚል ደግሞ በጣም መልካም የሆነ የእግዚአብሔር ሐሳብ ያለበት ክፍል ነው። ስለዚህ መከራ በእግዚአብሔር ላይ ያለንን እምነት እንድንጠራጠር ሊያደርገን ይችላል። ተመልከቱ፣ መከራ ሲመጣብን ሁለት ነገር ነው የሚሆነው። አንደኛው ነገር በእግዚአብሔር ላይ ያለንን እምነት እንጠራጠራለን። እንዴ እግዚአብሔር የታለ ይሄ ሲሆን እንዴት ይሄ ሊሆን ሊያደርግብኝ ቻለ? እግዚአብሔር እያለ እንደዚህ እንዴት ተጎዳው ልንል እንችላለን። ሌላው ደግሞ ከእግዚአብሔር ጋር ያለንን ህብረት ደግሞ ማጠንከሪያም መንገዳችን ነው። ሁለቱም መንገድ ዶንት ፎርጌት፣ ያን ብቻ ይዘን እንዳንሄድ። ሁለት ዓላማ ነው ያለው። አንዱ ከእግዚአብሔር ጋር ያለንን ፌሎሺፕ የምናጠነክርበት፣ ከእግዚአብሔር ጋር ያለንን ህብረት የምናበዛበት፣ እንደገና ደግሞ በህብረት ውስጥ ከእግዚአብሔር ጋር አብረን ወክ የምናደርግበት፣ በሃልወት ውስጥ በሙላት እንድንመላለስ ማድረጊያው መንገድ አንዱ መከራው ነው ልላችሁ ወዳለሁ። ሌላኛው ግን ጌታ ሆይ ወዴት ነህ ልንል እንችላለን። ፈራሁ እኮ ደነገጥኩ፣ እግዚአብሔር ሆይ ለምን ያህል ብለን ልንል እንችላለን። ነገር ግን ልንን የሚገባን ከእግዚአብሔር ጋር መሆን፣ በህልውና ውስጥ መሆን፣ በሃልወት ውስጥ መቆየት እንድንችል ያደርገናል። ያ የመጣብን ያ መከራ ማለት ነው ወገኖቹ። ያ ሰፈር እንድናደርግ የተደረግንበት፣ እንድንጨነቅ የተደረግንበት፣ እንድንደነግጥ የተደረግንበት፣ ሰቆቃ ውስጥ እንድንቀመጥ የተደረግንበት ያ መደረግ ወገኖቹ ሆይ ከእግዚአብሔር ጋር ጥብቅ ህብረት በሃልወት ውስጥ ጨክነን ለመቀጠል የሚያስችል ብቃት የምናገኝበት ነው። የቱን ትመርጣላችሁ ወገኖቹ ሆይ? ለዚህ ነው ደስ ሊያሰኘን የሚገባው። ዋው ማለት የሚገባል የእግዚአብሔር መሆኔን የማውቅበት ቦታ ነው እሱ ወገኖቼ ሆይ። መንገዴ የትኛው መንገድ ላይ እንደቆምኩ የማውቅበት መንገድ ነው፣ ቦታዬ ነው እሱ ቦታ። ምናልባት እንግዲህ የምንከፍለው ስለ ወንጌል ሊሆን ይችላል፣ ስለ ጽድቅ፣ እንደ እግዚአብሔር ያለ ኑሮ ስለመኖር የምንከፍላቸው ዋጋዎች በትክክል በክርስትና ህይወታችን ቦታችን የት ጋር እንዳለ የምናይበትም ጠቋሚ ነው፣ ኢንዲኬተር ነው፣ አመላካች ነው ወገኖቼ ሆይ። ኢየሱስ ምን ስላደረግኩ እንደዚህ ታደርጋላችሁ አላቸው። ምን ስላደረግኩ አለ? ምንም አላደረገም። ጽድቅን ስላደረገ ምንም አላደረገም። በጥፊ ሲመታ ኢየሱስ እሱን አለ ምን ስላደረግኩ አለ። ምን ስላደረግኩ ያለበት ነው ወገኖቼ ሆይ። በእውነት ነው የምላችሁ ከመከራ ውጭ ማንሆንበት ዘመን ውስጥ እንዳለን አበክሬ ልነግራችሁ ይገባል። የማምለጫ ዓለት ኢየሱስ ነው። መዝሙር 32 ላይ እኮ ዳዊት እሱ ጠባቂ ነው አለ። እሱ ሂዝ ማይ ሼልድ ጋሻዬ ነው። ሌላ ቦታም ላይ አለ መዝሙር 18 ላይ እንደዚህ ነው የሚለው። ከለላ ነው እኮ ጌታ፣ ጠባቂ ነው እኮ እግዚአብሔር። ወገኖቼ ሆይ ከለላችንና ጠባቂያችን እግዚአብሔር ባይሆን ኖሮ ያለንበት ዘመን በጣም ክፉና አደገኛ ዘመን ውስጥ ነው ያለነው። ወዴት ሮጠን እናመልጣለን ወገኖቼ ሆይ? ረዳቴ ከወዴት ይምጣ አለ ዳዊት እኮ። ብዙ ጊዜ እንደዚህ አይነት ጥያቄ የጠየቀ ሰው እኮ ነው ዳዊት። ከወዴት ይምጣ ማምለጫ የለኝም አለ። ዛሬ ወገኖቼ ሆይ አላደ መንፈሳዊ እንኳን ተቋማት ቸርች እንኳን ማምለጫ አይደለችም ወገኖቼ። ማምለጫ አይደለም ቸርች፣ እግዚአብሔር ነው ማምለጫ ወገኖቼ ሆይ። ማምለጫው የሰራዊት አምላክ እግዚአብሔር ብቻ ነው። ከዚህ ዓለም መከራ ከሚገጥመን መከራ ማንም ሊያስመልጠን አይችልም ካለ እግዚአብሔር በስተቀር። ዓለታችን እሱ ስለሆነ የምናመልጠው ከሱ ጋር ሆነን ብቻ ነው። ምን እናድርግ ካለን ወገኖቼ ሆይ በመከራ ደስ ይበላችሁ። በመከራ ሲመጣ ደስ ይበለን ወገኖቼ ሆይ። እንለማመደው እስቲ እንለማመድ። አዎ መከራ ዶክተር ያስቸግራል እኮ። መከራ እኮ በጣም ዲስኮምፈርት ይሰጣል፣ ሰፈሪንግ አዎ ወገኖቼ። በዛ ውስጥ ግን የእግዚአብሔርን ሐሳብ ዲና እናድርግ። የእግዚአብሔር ቃል በውስጣችን ሕያው ይሁንልን። ስለዚህ ደስ ይበለን
ዋው ስለ ጽድቅ ነው እኮ ስለ መጎ ነገር እኮ ነው መከራ የምቀበለው ምንም ሳለ ኃጢአቴ እኮ ነው መከራን የምቀበለው ያለ በደሌ ነው እኮ ስለዚህ ደስ ይለኛል ጌታ ሆይ እንበል ጌታን እንበለው የሐዋርያት ሥራ ምዕራፍ 5:41 ላይ ነው እኮ ሐዋርያቶች ብዙ በእጃቸው ብዙ ድንቅና ታምራት ከተደረገ በኋላ እኮ ነው እነርሱ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ በሸንጎ ፊት ደስ እያላቸው ወጡ ይላል ተገርፈው እኮ ነው ተገርፈው ደስ እያላቸው በሸንጎ ውስጥ ወጡ ይላል ስለ ስሙ ብዙ መከራ ሊቀበሉ እንደሚገባቸው ቆጥረው ነው የሚለው ወገኔ ሆይ ኢየሱስ እኮ መከራ ተቀብሏል ኢየሱስ ተተፍቶበታል እኮ ችግር የለም አሁን ፐርሲኪዩት ብትደረግ ብትገፋ ብርቅ አይሆንብህ ኢየሱስ እኮ ተገፍቷል ተንቋል እኮ በገዛ ወዳጆቹ በገዛ ወገኖቹ እኮ ተቀባይነት አጥቷል ስለዚህ አትጨናነቅ ተቀባይነት አጥቶ ብለ አትላላት መከራ ብለ በቃ እንትና እንበል ኢየሱስም አልፏል ነገር ግን የክብር አክሊል አለ ነው ስቀወጡ ይላል የሚያገኙትን ስለሚያውቁ ሐዋርያትን ይላል ወደ እነርሱ ጠርተው ገረፏቸው በኢየሱስ ስም እንዳይናገሩ አዘው ፈቷቸው ይላል ፈቷቸው ይገርማችሁን ፈቷቸው ከዛ በኋላ ፈቷቸው ይላል ግን እነሱ ስቀወጡ ማቴዎስ 5:11-12 ይሄ በመከራ ደስ ይበላችሁ ስለሚለው ነው እየተናገርኩ ያለሁት ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ዋው በጣም ተጽናናሁ ነው የምላችሁ በዚህ ቃል እኔ በጣም በረታው አጥንቶቼ ጸኑልኝ ነው የምላችሁ ተመልከቱ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ሲነቅፏችሁም ብፁዓን ናችሁ ሲያሳድዷችሁም ብፁዓን ናችሁ አለ ዋጋችሁ በሰማይ ታላቅ ነውና ይላል ቁጥር 12 ላይ ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ይልና ከናንተም በፊት የነበሩትን ነቢያት እንደዚሁ አድርገዋቸው ነበርና ይላል ክብር ለጌታ ለአምላካችን ይሁን ስለዚህ ደስ ይበላችሁ መከራ ሲመጣ ደስ ይበላችሁ አዘር ሳይድ ያለውን በዛኛው ጽንፍ ያለውን የእግዚአብሔርን ዓላማና ሐሳብ ቃሉን ትዝ ይበላችሁ ወገኖች ሁለተኛ በእምነት ተመላለሱ በእምነት መመላለስ ነው መከራ ሲበዛብ የምታደርገው ነገር የእምነት ጋሻህን አንሳ በቃ የሚችል እግዚአብሔር አምላክ እንዳለ እወቅ በእግዚአብሔር ተደራደር በእግዚአብሔር ተጓደድ በቃ የእግዚአብሔርን ችሎታ ዲክሌር አድርግ እግዚአብሔር ከመከራው በላይ እንደሆነ ማወጅ ጀምር ለነፍስህ ንገራት እግዚአብሔር ከመከራው በላይ የሆነ አምላክ እንደሆነ ዕብራውያን 2:2 ላይ እኮ የማይታየውን ነው አለ የማይታየውን እንድናምን እኮ ነው አይታይም ግን እሱ የታመነ እንደሆነ ይሄንን አውጅ ሶስተኛ በእግዚአብሔር ቃል ላይ ትኩረት አድርግ ፖይንት እግዚአብሔር ስለዚህ ምን ይላል እግዚአብሔር ስለዚህ መከራውን ስለማልፍበት ነገር ምን ይላል ይሁን ንስሐ መግባት ካለብን ንስሐ ትገባለህ በደል አድርገህ ከሆነ በደልህን ይቅር እንድትባል ምሕረትን ትጠይቃለህ ነገር ግን የተነቀፍከው የተሳደድከው እጅ የተጫነብህ ስለ ስሙና ስለ ቃሉ ከሆነ ወገኔ ሆይ በእግዚአብሔር በቃሉ ላይ ትኩረት አድርግ ቃሉ ዴሊቨሪ ያደርጋል ቃሉ ስላንተ ይዋጋልሃል በኢሳይያስ 39 ላይ ኢሳይያስ 53 ላይ የእግዚአብሔር ቃል ቃሉ ራሱ ነው ጌታ ነው እንዴት አርጎ ነፃ እንደሚያወጣን የእግዚአብሔር ቃል ይሄንን ይናገራል ወገኖች ሆይ ዛሬ በመከራው ስላለን ሰዎች ኬዎስ ውስጥ ነኝ መከራ ውስጥ ነኝ ዶክተር ካልከኝ ጽናት ነው የሚል መልእክት ነው ያለኝ በመከራው ውስጥ ጽናት አፈራለህ በዛው በመከራው ውስጥ ፍሬያማ እየሆንክ ትቀጥላለህ እየደመቅክ ትሄዳለህ እየተዋብክ ትሄዳለህ መከራ አለ አዎ ለሚያይ ሰው ግን መከራ ያለበት ሰው እስከማትመስል ድረስ ጠባሳ የሌለው ጉዞ ይሆንልሃል ተሰብረህ አትወድቅም ልልፈልጌ ነው መከራው ሰባብሮ አይጨርሰንም በመከራው ውስጥ እናፈራለን በመከራው ውስጥ እንጸናለን ዘጸአት 1 ላይ የተጻፈውን ሐሳብ እናገርና ይሄን መልእክቴን እጨርሳለሁኝ ዘጸአት 1:12 ላይ ነገር ግን ይላል ፈርዖንን የማያውቅ ዮሴፍን የማያውቅ አዲስ ፈርዖን በተነሳ ጊዜ ይላል እስራኤል ህዝብ እየበዛና እየጨመረ መሄዱን አይቶ ትእዛዝን አወጣ ነገር ግን እንዳስጨነቋቸው መጠን እንደዚያው በዙ ይላል ጸኑ ይላል በጌታ በኢየሱስም ይሄ እግዚአብሔር ቃል ህይወትና መንፈስ የሆነ ቃል በእያንዳንዳችን ህይወት ላይ እንደ መልክ ይሆነልን ዛሬ የብዙዎቻችን ቤት ገብቶ ልባችን ውስጥ ገብቶ በመከራው ውስጥ ፍሬ የምናፈራበትን እግዚአብሔር ጸጋ ያብዛልን እላለሁ እግዚአብሔር ይባርካችሁ የሚቀጥለው ሳምንት በሌላ ቪዲዮ እመጣለሁ ተባረኩ